ሰላም ቤተሰብ እንዴት ናችሁ? ሰላማችሁ በያላችሁበት ይብዛ። እንግዲህ ሰበር መረጃ አለኝ ማለት ነው። እሱም እንግዲህ ምንድነው ዲቪ 2026 ዛሬው ዕለት ይለቀቃል ማለት ነው። እንግዲህ ሁላችሁም እንድታዩ ዲቪ 26 ለማየት የሚያስፈልገን ነገር ምንድነው፣ እንዴትስ በስልካችን በቀላሉ ማየት እንችላለን የሚለውን አብረን እናያለን ማለት ነው። እንግዲህ ሚያዝያ 25 ከምሽቱ 1 ሰዓት ጀምራችሁ በኢትዮጵያ ካላንደር እንዲሁም በግሪጎሪያን ካላንደር ከሜይ 11 ሰዓት ጀምሮ ማየት ትችላላችሁ ማለት ነው። ሜይቢ ከዚህ ሰዓት ጀምሮ አብዛኛው ብሮዘሮች ብዙ ሰው ስለሚጠቀም ቢዚ ሊሆን ይችላል። ረጋ ብላችሁ ለማየት ሞክሩ። እንግዲህ ውጤቱን ለማየት የሚያስፈልጉን 3 ነገሮች አሉ። እነሱም አብረን እናያለን እና እንዴት አድርገን ማየት እንደምንችል በቀላሉ የሚያሳይ ዩቲዩብ ላይ ቪዲዮ አለ። እሱን ገብታችሁ በማየት በቀላሉ ማየት ትችላላችሁ ውጤታችሁ ማለት ነው። እንግዲህ ሁላችሁም በራሳችሁ ብታዩ ይመረጣል ማለት ኮምፒውተር ቤት እየሄዳችሁ ወይም ደግሞ ከሰው ጋር ቁጭ ብላችሁ አብራችሁ ብታዩ ሚስጥራዊነቱ ይወጣና ሜቢ እናንተ ላይ ሳይድ ኢፌክት ሊኖረው ይችላል ማለት ነው። ለማየት ከሚያስፈልጉ ነገሮች አንደኛ የኮንፈርሜሽን ነምበራችን ነው። ሁለተኛ ላስት ኔም አለ። ሶስተኛ ላይ ደግሞ የተወለድንበት ዓመተ ምህረት ማለት ነው። እንግዲህ እነዚህ ነገሮች ካሉ ቀጥታ ወደ ዌብ ብራውዘሩ እንገባለን ማለት ነው። የፈለጋችሁትን ዌብ ብራውዘር በመጠቀም ውጤታችሁን ማየት ትችላላችሁ ማለት ነው። እንግዲህ እንደምታዩት ያላሳያችሁ የተመቻችሁን ዌብ ብራውዘር በመጠቀም መክፈት ትችላላችሁ ማለት ነው። የፈለግነው ብራውዘር ከገባን በኋላ እዚህ ጋራ www.dvprogram state.gov የሚል አለ ማለት ነው። እሱን ስንገባ እንደዚህ አይነት ነገር ያመጣልናል ማለት ነው። ኢንትራንት ስታተስ ቼክ የሚለው እናያለን ማለት ነው። እንደምታዩት እዚህ ጋራ በኮንፈርሜሽን ነምበር፣ ላስት ኔም፣ የትውልድ ዓመተ ምህረት ዘናፍተር እዚህ ጋር አውተንቲኬሽን ጠይቀናል ማለት ነው። እዚህ ጋር የምናያቸው ስፔሊንጎችን በትክክል ማስገባት ነው። ሰሚት እንለዋለን ማለት ነው። በቀላሉ በስልካችን እንዴት ይሄኛው እንግዲህ እንደምታዩት ፒሲ ላይ ስለሆነ በቀላሉ ስልካችን ላይ እንዴት ማየት እንደምንችል አሳያችኋለሁ ማለት ነው። ስልካችንን ተጠቅመን ቀጥተኛ ወደ ዌብሳይቱ እንገባለን ማለት ነው። ዌብሳይቱ ላይ ገባን በኋላ እንግዲህ ኮንፈርሜሽን ነምበር እናስገባለን። እዚህ ጋር ዘ ላስት ኔም እናስገባለን ማለት ነው። ከዛ በኋላ የትውልድ ዓመተ ምህረት እዚህ ጋር እናስገባለን። እንግዲህ ይህን ካስገባን በኋላ አውተንቲኬሽን ነው የሚጠይቀን። ይህንን በትክክል መሙላት መቻል አለብን። ዘን አፍተር እነዚህ ሙሉ ካስገባን በኋላ 3 አይነት አማራጭ ነው ሊመጣልን የሚችለው ማለት ነው። ሁሉንም ቼክ ካደረግን በኋላ ሰሚት እንለዋለን ማለት ነው። ፋይናሊ ሰሚት ካልነው በኋላ እንግዲህ እንደዚህ ካመጣልን መረጃችን ትክክል አይደለም ማለት ነው ያስገባ ነው። እንግዲህ ይህን ካመጣላችሁ የሞላችሁት መረጃ ትክክል አይደለም ማለት ነው። ለምሳሌ ኦን እንደዚህ ተጠቅማችሁ ሊሆን ይችላል። እዚህ ጋር የምታዩዋቸውን ስፔሊንጎች በስህተት ተጠቅማችሁ ሊሆን ይችላል ማለት ነው። እሱም ማስተካከል መቻል አለባችሁ። ሁለተኛ ላይ የምታዩት እንግዲህ የኮንግራጁሌሽን ሌተር ወይ ደግሞ ዲቪ እንዳሸልፋችሁ የሚያሳየውን ነው ማለት ነው። ይህንን ካያችሁ በጣም እድለኛ ናችሁ፣ ደስ ይበላችሁ ማለት ነው። ቀጥሎ ሁለተኛ ላይ የምታዩት ኖ ሰሌክትድ ነው ወይም ደግሞ አዝኖት ቢን ሰሌክትድ የሚለው ነው ማለት ነው። እዚህ ይህንን ካያችሁ ደግሞ እንዳልተመረጣችሁ የሚገልጽ ነው ማለት ነው። እንግዲህ ለማንኛውም ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር ማድረግ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። በመጨረሻም መልካም እድል